እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ። አላህ ቁርአን ላይ ሲናገር ያ አዩሃ الذين آمنوا اتقوا الله حق تقاته አላህን ተገቢ የሆነ መፍራትን ፍሩት። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ያ ረብ በዱንያ ላይ ስታኖረን ሙስሊም አድርጋ አኑረን፣ ስትገለን ሙስሊም አድርጋ ግደለን። ወላሂ ከዚህ ውጭ ከሄድን ኪሳራ ነው። ወላሂ አንድ ሐዲስ ስንት ኸይር ሰርቶ ሊሞት ስንዝር ሲቀረው ኻቲማው ይበላሽና በመጥፎ ሁኔታ ይሄዳል። አላህ ይጠብቀን። ኻቲማቸው ካማረላቸው ሰዎች አላህ አድርገን። አሊ ረዲየላሁ አንሁ ይሄንን ሲፈስሩ እንዲያሉ አነ ተቅዋ ማለት هي الإيمان بالتنزيل الله باورد القرآن ሙሉ ማመን መቀበል የቁርአንን መንገድ መከተል ነው። والخوف من الجليل ታላቁን ጌታ አላህን መፍራት ነው። والرضا بالقليل በትንሽ ነገር ደግሞ መብቃቃት መደሰት ነው። አላህ በሰጠህ ነገር ተደስተህ መኖር ነው። والاستعداد ليوم الرحيل ለዛ ለጉዞ ቀንም መዘጋጀት ነው። ጉዞ አለ የናናችን ቪዛው ሲመታ አለቀ፣ እንጓዛለን። ይሄ በአየር የምንሄድበት ቪዛ አይደለም፣ ወደ መሬት ምንገባበት ማለት ነው። ቀብር ምንገባበት ቪዛ ሲመጣ ሁላችን ምን ለዚህ መዘጋጀት ነው ተቅዋ ማለት። ስለዚህ አላህ Subhanahu Wa Ta'ala እንድንፈራ አላህን መፍራት ረመዳን ጾም ያላብሰናል። ተቅዋ ጾመኛውኝ እንዲላርግ እንዲላል አይኑንም ይቆጥባል። የሆነ ውሸት ሲናገር አረ ጾመኛ የሆነ ነገር ራሱ አለው የሚቀይር ነገር አለው። ስለዚህ በዚህ መድረሳ ላይ መለወጥ ያስፈልጋል። አብዱላህ ኢብኑ አባስ ሙጃሂድ የመሳሰሉት ደግሞ ምን ይላሉ? ተቅዋ ማለት አዩጣ አላህ ፈላ ዩዕሳ አላህን መታዘዝ ነው፣ እሱን አለማመጽ። ወዩዝከረ አላህን ማውሳት ፈላ ዩንሳ እሱን አለመርሳት ነው። ወዩሽከረ ፈላ የክፉር እሱን ማመስገን በሰጠ ጸጋ ኒዕማ አላህን ማመስገን አለመካድ ተቅዋ እንድትላበስ ያደርጋል። ሰው ሲያማርን ነው አላህን መፍራት የሚያቆም። የሚያመሰግን ከሆነ ሁሌ አላህን ይፈራል። አረ ያ ረብ እንዴ ምን አጎደልክብኝ እያቀማጠልክ እያኖርከኝ ማለት አለበት የሰው ልጅ። አይኑን ሰጥቶ እግሩን ሰጥቶ የምትራመድ ምላስ ሰጥቶ እንድትናገር ኒዕማውን በእኛ ላይ አርከፍክፎብን የሰው ልጅ ግን ሸይጣንም ይተባበርና አረ ያልተሰጠህን ነገር ብቻ ፊት ለፊት ይደቅንና የዋለልን ውለታ በአጠቃላይ እንድትረሳ አላህ ያደርግሃል ሸይጣን። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ አላህ በእናንተ ላይ የዋለውን ውለታ ብትቆጥሩት አዘልቁትም። ከምንም በላይ አላህ በኢማን ጥላ ውስጥ እኛን ማኖሩ እስልምና ውስጥ ማኖሩ ትልቅ ጸጋ። ዱንያን ለሚወደው ለማይወደውም አላህ ይለግሳል። ኢማንን ዲንን እስልምናን ግን አላህ ለሚወደው ነው የሚለግሰው። ወዶ በሰጠ ዲን ወዶሽ በሰጠሽ ዲን ተጠቀምበት፣ እንጠቀምበት። ስለዚህ ረመዳን የመጀመሪያው ያላብሰን ተቅዋ ነው፣ አላህን መፍራት። የትም ብትሆን አላህ ያየኛል። ኢተቂላህ ሐይሱማ ኩንት አላህን ፍራ፣ የትም ቦታ ብትሆን አላህን መፍራት። ዑመር ብን ኸጣብ ረዲየላሁ ዐንሁ ከአብዱላህ ብን ዲናር ጋር አንድ ቀን በመካ ተራራ አካባቢ ሲሄዱ አንድ እረኛ ፍየል እየነዳ ይመጣል። ዑመር ምን አሉት? እስቲ ባካ አንድ ፍየል ሽጥልኝ አሉት። አረ የኔ አይደለም ያለቃዬ ነው፣ የኔ አለቃ ነው፣ እኔ እረኛ ነኝ። አለቃዬ ተያለ ተኩላ በላ ትለዋለህ አሉት ዑመር ሊፈትኑት። ፈአይነ አላህ ታዲያ የት ነው? አላህ ይመለከታል እኮ አለቃው ባይኝ። ዑመር አለቀሱ። ተቅዮቹ ዓሊሞቹ የአላህ ፍራቻ ውስጣቸው የገባ ስለ አላህ ሲነገር የሚያስደንቅ ነገር ሲመጣ ያስደነግጣቸዋል፣ ያንቀጠቅጣቸዋል። ዑመር አለቀሱ። ዑመር እስቲ ባለቤቱን አሳየኝ አሉና ባለቤቱ ጋር ወሰዱት። ሽጥልኝ አሉት። ሸጠላቸው ባሪያው። ዑመር ነፃ አወጡት። ምን አሉ ዑመር? እቺ ንግግርህ በዱንያ ላይ ነፃ አውጥታለች፣ ነገ ደግሞ የውመል ቂያማ ከጀሃነም እሳት ነፃ ታወጣለች ብዬ ተስፋ አደርጋለሁ። አላህን መፍራት የትም ቦታ በጨለማም በቀንም አገር ውስጥም ከአገር ውጭ በየትኛውም ቦታ እቃ ስትሸጥ ምን ስትል አላህን መፍራት። ይሄ ምንድነው በቋንቋ ግንትር ምንድነው ፌክ ማለት ነው።
በሱ ይሻላል። ፌክ አርቲፊሻል ኦሪጂናል ያልሆነ አላህን መፍራት ይሄ ኦሪጂናል አይደለም። ይሄ እንደዚህ ነው። እውነታውን ነግረ መሸት ለምን በረመዳን ተቅዋ እንደዚህ ተላብሰን ከሄድን ከረመዳን በኋላ እንስተካከላለን። ሁለተኛው ረመዳን ትምህርት ቤት የምንማርበት ሶብር ያስተምራል። ረመዳን አያስተምርም? አላህ ድንጋጌ አመጣ። ምን ሱቢ አዛን ካለበት ሰዓት ጀምሮ መግሪብ አዛን እስኪል ድረስ መብላት የለም መጠጣት የለም፣ ህጋዊ ከሆነች ባለቤት ጋር ጭምር ግንኙነት ማድረግ የተከለከለ ነው ተባለ። ሰው ይከለከላል አይከለከልም? ይቆጠባል። አየህ ሶብር እንዴት እንደሚያስተምር። መስጊድ ውስጥ ትንሽ ሰዓት መቀመጥ የከበደ ሰው ረመዳን ላይ ይቀመጣል፣ ሶብር እየተማረ ይመጣል። ልክ ሐዲሱ ላይም እንደመጣው አንዳችሁ ሊሰድበው ከመጣ ኢኒ ምርኡን ሳኢም እኔ ጾመኛ ነኝ ይበል። ሶብር ይታገሳል። ሰው ቢፈታተነው ምን ቢለው ሶብርን ይላበሳል። በዱንያ ደግሞ አላህ ትልቁ ለባሪያዎቹ የሰጠው ስጦታ እንደ ሶብር የለም። ሶብረኞች አላህ ያርገን። ሶብር ማይገባበት ጉድጓድ የለም። ወላሂ ሶብር ላይ በየትኛውም ቦታ ላይ ሶብርን ከያዝን ስኬታማ እንሆናለን። ጾም ለኔ ነው እኔ ነኝ ምንዳው የምሰጠው አለ አይደል? አላህ ምንዳው የሚያቆማን ነው አላህ። ልክ ትዕግስተኛ ምንዳው አላህ ዘንድ ነው። ኢነማ ይወፋ الصابرون اجرهم بغير حساب ያለ ገደብ ነው። አላህ ብቻ ነው የሚያውቀው። ነብዩ ሰለላሁ ዐለይሂ ወሰለም عن أبي سعد بن مالك بن سنان الخدري رضي الله عنهما أن الناس من الأنصار كأنصار سوّج متونا سألوا رسول الله صلى الله عليه وسلم يا الله الملك تنيات أيقواتهم شجرا ستون فأطاهم نبي يسألوا ثم سألوا أولم تيقواتهم فأطاهم نبي قام يدبك ميكمت إلا سأتواتهم حتى نفد ما عنده نبي زند يالله نقر اسكال كدرس أكفف له جرسوا فقال لهم كذا نبي ديالو حين أنفق كل شيء بيده بجاتشو ያለውን ነገር ከሰጡ በኋላ አላህ መልእክተኛ ما يكون عندي من خير فلن أدخر عنكم እኔ ዘንድ ነገር ይሁንሽ ኸይር ነገር ኑሮ ከናንተ ልደብቀው ላስቀምጠው አልፈልግም ምሰጣችሁ ቢሆን እንጂ። ግን ምን አሉ? ومن يستعفف ጥብቅነትን የፈለገ አላህ እንዲጠበቅ አላህ ያደርገዋል። ومن يستغني እንደዚሁም መብቃቃትን የፈለገ يغنيه الله እንዲብቃቃ ያደርገዋል። ومن يتصبر ትዕግስትን የፈለገ يصبر الله صبرኛ አላህ ያደርገዋል አሉና وما أعطي أحد عندم سو أعطاء አልተሰጠም አሉ። وما أعطي أحد عطاء خيرا من الصبر وأوسع من الصبر ከሰብር የበለጠ ለአንድ ሰው ሰፊ ኸይር ነገር አልተሰጠም በምድር ላይ። ትልቁ ስጦታ ምንድነው? ሶብር ነው። በኢማን እንድትጸና፣ በኢባዳ እንድትጸና፣ መከራ ሲመጣብህ ሲፈራረቅብህ እንድትጸና፣ ሀብት መጥቶም እንድትጸና፣ እንዳትጎር ጉራ የመኮፈስ ኩራት እንዳይመጣ ሶብር ትልቅ አስፈላጊ ነው። አስፈላጊ ጉዳይ ሶብርን ያላብሳል፣ አደብ እንድንይዝ ያደርጋል። ሶብር ትልቅ ደረጃ አለው። አጀበል ለአምር المؤمن የሙእሚን ነገር እጅጉን ይገርማል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይሩን ይሄ ደግሞ ለሱ የተሻለ ነው። ወለይሰ ذلك لأحد إلا للمؤمن አላሁ አክበር። ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ኢን አሳበቱ ሰራኡ ደስታ ሲያገኘው ሸከረ አላህን ያመሰግናል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። ወይን አሳበቱ ደራኡ መከራ ጭንቅ ምናም ሲመጣ ሶበረ ትዕግስት ያደርጋል ፈካነ ኸይረን ለሁ ይሄ ለሱ የተሻለ ነው። በዱንያ ሁለት ሀያት ነው ያለው፣ ሁለት አይነት ኑሮ፣ የደስታ የሐዘን አይደል፣ የችግር የድሎት፣ የሰላም የጦርነት። በቃ ዱንያ ላይ እነዚህ ይፈራረቃሉ። ሰላም ያለው ወይም ሙሉ ለሙሉ ጭንቀት ያለው አኺራ ብቻ ነው። ሰላም ጀነት ውስጥ ነው፣ አላህ የጀነት አድርገን። ሙሉ ለሙሉ ጭንቀት አዛብ ብቻ ደግሞ ያለው ጀሃነም ውስጥ ነው፣ አላህ ይጠብቀን። ዱንያ ግን ሁለቱ ይፈራረቃል። ደስታ ሲመጣ አልহামዱሊላህ አንተ ባሰጠኝ አንተ ባታንበሻብሸኝ ማን ያደርግልኝ ነበር ብለህ አላህን ስታመሰግን አላህ ይደሰትብሃል። በእውቀቴ በጉልበቴ በዕልሜ በእንደዚህ ምናምን ብለህ ምን ኮራ ከሆነ ግን ውርደት ነው የሚገጥመን። ቃሩን ከኔ በላይ እኔ በእውቀቴ ከምን የተሰጠ ነው ሲል ምድርን ዋጨው አላት አላህ፣ ከነ ንብረቱ ዋጠችው። ይሄ ሊከሰት ይችላል። ችግር ሲመጣ ሶብር ነው
መታገስ ነው። ስለዚህ ረመዳን ሰብርን ያስተምራል። ሰብር ሶስት አለ አይደል? الصبر على طاعة الله اللهم በመታዘዝ ቁርአን ማይቀራ የነበረ ሰው ቁርአንን ያደበልባል ይቀራል በረመዳን። እንደው አንድ መረጃ አየውና ዑለማዎች ካስቀመጡት ነብዩ ሰለላሁ ዐለይሂ ወሰለም ስለ ቁርአን ሲናገሩ ሐርፎችን ቁጥሮችን በሚገርም ሁኔታ አንድ መረጃ አግኝቼን ላካፍላችሁ። አብዱላህ ኢብኑ መስዑድ ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አሉ። አብዛኛችሁ የምታውቁት ሐዲስ መን ቀራ ሐርፈን ሚን ኪታቢላህ ከአላህ መጽሐፍ ከቁርአን አንድችን ፊደል የቀራ ፈለሁ ቢሂ ሐሰነቱ ለሱ አንድ ሐሰና አለው። ወልሐሰነቱ እቺ ሐሰና ደግሞ ቢአሽሪ አምሳሊሃ በአስር ትባዛለች። ላ አቁሉ አልላችሁ ምን ያሉ አሊፍ ላም ሚም ሐርፉን እነዚህ ሶስቱ ፊደል አሊፍ ላም ሚም አንድ ሐርፍ ነው አልላችሁም። ወላኪን ነገር ግን አሊፉን ሐርፉን አሊፍ ለብቻው አንድ ፊደል ናት። ወላሙን ሐርፉን ላምም አንድ ፊደል ናት። ወሚሙን ሐርፉን ሚምም አንድ ፊደል ናት። አሊፍ ላም ሚም ብሎ አንድ ሰው ሲቀራ ስንት ማለት ነው? 30። እዚህ ላይ ከተቀመጠው መረጃ ላይ ምን ይላሉ? ቁርአን ላይ 323607 ቁርአንን ያከተመ ሰው 3,236,710 ሐሰና ያገኛል። ሱብሃንአላህ አያችሁ 3,236,710 ሐሰናዎችን ያገኛል አንድ የቁርአንን ያከተመ ሰው። ሁለት ካከተመስ አባዛ፣ ሶስት ካከተምክስ አባዛ። ስለዚህ ረመዳን እንደዚህ አይነት ሶብር ማለት በሶብር አላህ እንድንታዘዝ ቁርአን እንድንቀራ ዚክር እንድናደርግ መልካም ነገር እንድናደርግ ረመዳን ይሄንን ያስተምራል። ሶስተኛው ቶሎ ቶሎ ለመጨረስ ስነ ምግባራችን እንዲለወጥ ያደርጋል። አኽላቅ ስነ ምግባር እንዲስተካከል ያደርጋል። ነብዩ አለይሂ ሰላቱ ወሰላም ሐዲስ ላይ ሲናገሩ ምን አሉ? መን ለም የደዕ ቀውለ ዙር ወልዓመለ ቢሂ ፈለይሰ ሊላሂ ሓጀቱን ፊ አን የደዕ ጣዓመሁ ወሸራበሁ። ረመዳን ላይ ማለት ነው ጾመኛው ውሸት ንግግርን መናገር ያላቆመ በውሸት መስራት ያልተቆጠበ ለሱ ምግብ መጠጡን መተው ለአላህ ጉዳይ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምን ያደርጋል? ውሸት መስራት፣ ማጭበርበር፣ መዋሸት ምን ያደርጋል? ይቆጠባል አይቆጠብም? ረመዳን ይህንን ያላብሳል። አኽላቅ ስነ ምግባር እንድትላበስ ያደርጋል። ለዚህ ነው ዑለማዎቹ ሲራ ኪታብ ላይ ሲጠቅሱ አላህ ረመዳንን በሂጅራ ሁለተኛው ዓመት ላይ ግዴታ አደረገው አሉ። ስለ ረመዳን ሒክማ ሲናገሩ ወፊ ሸህሪ ሸዕባን አውጀበ ላሁ ሶመ ረመዳን አለል ሙስሊሚን አላህ በሙስሊሞች ላይ ረመዳንን ግዴታ አደረገ። ለምን? ሊየዙቀ ሳኢሙ ሽደተል ጁዕ ወልዓጠሽ ጾመኛ የረሃብን ከባድነት የመጠማትን ከባድነት እንዲያውቅ ሌሎች እንደሚራቡ ሌሎች እንደሚጠሙ ዓመቱ በሙሉ ረመዳን የሆነባቸው ሰዎች እንዳሉ እንዲያውቅ ማለት ነው። ሁለተኛውስ ፈተሊነ ነፍሱሁ ነፍሱ ትራራለች ይረጥባል ነፍሱ። ወየተሐዘበ ኹሉቁሁ ስነ ምግባሩ ይስተካከላል። ፈየስሁሉ ዐለይህ በዝሉ ሰደቃት ሰደቃ ማውጣትን ምን ያደርጋል? ይጀምራል፣ ያበዛል። በረመዳን ስነ ምግባር ሐቂቃ ይቀየራል። በረመዳን ስትሰድበው ጸጥ የስነ ምግባር ውጤት ነው። በውሸት መስራት ያቆማል። ስነ ምግባር ደግሞ ያላቸው ሰዎች ደረጃቸው ትልቅ ነው። ረሱል አለይሂ ሰላቱ ወሰላም ምን አሉ? ኢነል ሙእሚነ ሙእሚን እኮ ማለት ለየድሪኩ ቢሑስኒ ኹሉቂሂ በመልካም ስነ ምግባሩ ደረጃው ከፍ ይላል። ደረጃተ ሳኢም ወልቃኢም የጾመኛንና ወልቃኢማ ለሊት ቆሞ የሚያደርሰዋል አይደል? የእሱን ደረጃ ያገኛል። ማን? በመልካም ስነ ምግባሩ። ነገ የውመል ቂያማ ከባድ ሚዛን ማለት አሉ ነቢዩ ሰለላሁ ዐለይሂ ወሰለም መልካም ስነ ምግባር ነው አሉ። ማ ሚን ሸይኢን አስቀሉ ፊ ሚዛን ልዓብድ ልሙእሚን የውም ልቅያማ የቅያማ ቀን በአንድ አማኝ ባሪያ ሚዛኑ ከባድ የሚመዝንለት ነገር ቢኖር ሚን ሑስኒ ልኹሉቅ እንደ መልካም ስነ ምግባር የለም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስነ ምግባር ይገራል። ነቢዩ ጀነትን ቃል የገቡለት ሰው ነው። አነ ዘኢሙን እኔ ለሱ ዋስ ሆነዋለሁ ቢበይቲ ፊ ረበድ ልጀና ሊመን ተረከ ልሚራ ጀነት ላይኛው ደረጃ ላይ ክርክርን ላቆመልኝ ሰው ጀነት ዋስ ሆነዋለሁ። ታዲያ በረመዳን ሰው ይከራከራል፣ መጣላት፣ ጭቅጭቅ፣ አረ ተወኝ ጾመኛ ነኝ ይላል አይደል? እየተቆጠበ ይመጣል። ክርክርን ላቆመ ሰው የጀነት ደረጃ ይሄኛውን ደረጃ ቃል ገበለታለሁ። ወኢን ካነ ሙሒቀን
አንተ እውነተኛ ብትሆን እንኳን ክርክርን መተውን ያለብህ። ለምን ክርክር ከባድ ነው። ሌሎቹ ሲናገሩ ምን ይላሉ? ኢዛ አራደ አላሁ አሰር ላይ በመጣ ኢዛ አራደ አላሁ ኸይረን አላህ ለአንድ ባሪያ ኸይር ነገር ሲመኝለት ፈተሐ ለሁ ባበል ዒልም የእውቀት በርን አላህ ይከፍትለታል። ወአግለቀ አንሁ ባበል ጀደል የክርክር የጭቅጭቅን በር ይዘጋበታል አሉ። ወኢዛ አራደ ቢአብዲ ሸረን መጥፎ ነገር አላህ ከፈለገበት ደግሞ ፈተሐ ለሁ ባበል ጀደል የክርክርን በር አላህ ይከፍትለታል። ወአግለቀ አንሁ ባበል ዒልም የእውቀትን በር አላህ ይዘጋበታል። ስለዚህ ሶስት ነብዩ ቃል ከገቡላቸው ሰዎች አንዱ ማን ነው? ክርክርን ያቆማል። ሁለተኛው አሉ ረሱል ዓለይሂ ሰላቱ ወሰላም ወቢበይትን ፊ ወሰጥ ልጀና የጀነት መካከለኛው ላይ ደግሞ ቃል እገባለታለሁ ሊመን ተረከል ከዚበ ውሸትን ለተወሰው። ታዲያ ረመዳን ያቆማል። ውሸትን ላቆመ ሰው እኔ መካከለኛውን የጀነት ደረጃ ለሱ ቃል እገባለታለሁ። እንደዚሁም ወፊ በይት ፊ አዕላ ልጀና ሊመን ሐሱነ ኹሉቁሁ ላይኛው ደግሞ ደረጃ የቅድሙ ዳር አለ መሃል አለ። ይሄ ደግሞ ላይኛው ደግሞ ደረጃ ስነ ምግባሩ ላማረ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ረመዳን እንደዚህ የሚቀይረን ነው። የለውጥ ትምህርት ቤት ነው። አኽላቅ ይስተካከላል። ሶብረኛ ትሆናለህ። እንደዚሁም አላህ እንድትፈራ ያደርግሃል። በኢባዳ ትላበሳለህ። ኢባዳ ሌላኛው ሰደቃም እንድትሰጥ ይገፋፋሃል። የሰዎች ችግር ይገባል፣ ይረዳል። በዛው አጋጣሚ ረመዳን ላይ ዘካ ይበዛል አይደል? ዘካ የምታወጡ ወንድሞች እህቶች በአጠቃላይ ዘካን በአግባቡ ለማውጣት ሞክሩ። ምናልባት በአግባቡ ሂሳቡን አውጣት ታውጣላችሁ። ነገር ግን በአግባቡ ብሎ ምንድነው ይሄ 1000 ሰው አሰልፎ 100 ብር ምናምን ያን አይደለም። ያገዛ ሰው ምንም ጥቅም የለው። ጥቅሙ ምንድነው? 2 3 ሊሆን ይችላሉ፣ 4 5 ሊሆን ይችላሉ። አንድ ሰው ዘካ ሲያወጣ ስራ የሚሰሩበትን ነገር ማመቻቸት፣ እንዲለወጡ ማድረግ። እስልምና ጊዜያዊ ችግር መቅረፊያ ያለው ዘለቃዊ መቅረፊያ ያለው አይደል? ጊዜያዊ ዒደል ፊጥር ላይ ምንድነው ዘካተል ፊጥር አለ አይደል? ያን ቀን ጊዜያዊ የዛን ቀን እንኳን ደስተኛው ነው እንዲውሉ ዘካተል ፊጥርን አላህ ግዴታ አደረገ። ዒደል አድሃ ሲመጣ ኡድሂያን 1/3 ለምስኪን እንዲሰጥ ደስተኛው ነው እንዲያሳልፍ። ዘለቀታይ ደግሞ ሰው ወደ ስራ እንዲለወጥ ከችግሩ እንዲላቀቅ ደግሞ ዘካተል ማል አለ፣ ዘካ አለ አመታዊ የሚወጣ። ይሄን ስትወጡ ይሄ በቃ 10 ብር 100 ብር አይን አቁሙት። ቢያንስ 500 ሺህ ብር የሚያወጣ ሰው ካለ ቢያንስ ለሁለት ሰው ለሶስት ሰው አድርጎ ይስጥ፣ ንግድ ላይ እንዲገቡ። እነዚህ ሰዎች በሚቀጥለው ዘካ እንዲያወጡ ማለት ነው። ሰውን መቀየር ነው ድህነትን የሚቀርፍበት መንገድ። አገራችን ውስጥ ሰው ዘካ በስነ ስርዓት ቢያወጣ እንጃ ችግረኛ ሰው ለማግኘት ይከብዳል። ግን አያወጣማ ችግሩ ነው። 500 ሺህ ብር ከወጀበበት 50 ሺህ ብር ይሰጥና ዘንድሮ ብዙ አወጣ ይላል። 450 ሺህ ብር ዕዳ አለበት። ሐቁን ሊሳኢሊ ወልመሕሩም ነው፣ የሚስኪኖች ሐቅ ነው። ስለዚህ ሰደቃ አብዛኛው ሲያወጣ ይራራል። በዚህ ሰደቃ መቋረጥ የለበትም። ትርፍ ሰደቃዎች ረመዳን ላይ መስጠት ለመከተል ከረመዳን በኋላ ቀጥልበት። ረመዳን ላይ ሶብረኛውን ከረመዳን በኋላም ቀጥልበት። ረመዳን ላይ አኽላቅ ተስተካከል ከረመዳን በኋላም ቀጥልበት። ረመዳን ላይ ተቅይ አላህን ፈርታል ከረመዳን በኋላም ቀጥልበት። እስቲቃማ ጽናት የሚባለው ነገር ስኬት ሊመጣ የሚችለው መጨረሻው ሲያምር ነው። መጨረሻው ከተበላሸ ጊዜያዊ ስራ ብቻ ሰርተን መጨረሻው ከተበላሸ አደጋ ነው። አቡበከር ስዲቅ ረዲየላሁ ዐንሁ ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ እጅጉን አዘኑ። ግንባራቸውን ሳሙና አንተ አላህ መልእክተኛ በህይወት ኑሮም ሞቶም ያማሩ ሞት እኮ። ከዛ ለህዝቦች ተነሱ። መን ካነ ያዕቡዱ ሙሐመድን የሚገዛ ካለ ፈኢነ ሙሐመድ ቀድ ማት፣ ሙሐመድ በእርግጥ ሞቷል አሉ አቡበከር ስዲቅ። ወመን ካነ ያዕቡዱ ላህ አላህን የሚገዛ ካለ ግን ፈኢነ ላህ ሐዩን ላ የሙት፣ አላህ ሕያው ነው መቼም አይሞትም። ስለዚህ ዒባዳ ስናደርግ በረመዳን ብቻ ከሆነ ረመዳን ይገባና ምን ይላል? ይወጣል፣ ይሄዳል። አላህን የምንገዛ ከሆነ አላህ ሁሌ ሕያው ነው። አላህ የረመዳንም ጌታ ነው፣ የሸዋልም ጌታ ነው፣ የዙልቂዳም፣ የሁሉም ወራት፣ የሁሉም ቀን፣ የሁሉም ደቂቃ፣ የሁሉም ሰከንድ፣ በሁሉም ጌታው አላህ ነው። አንድ ሰከንድ ከአላህ ውጭ ሌላ ማን ልንገዛ ለማንም ዒባዳ ቆርሰን ልንሰጥ አልተፈቀደም። ለአላህ ነው። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። ለአላህ ዓለማቱ ጌታ ነው።
የተፈጠርንበት ዓላማ አላህን በብቸኝነት ተገዝተን ኢባዳ ለሱ ፈጽመን ይሄን ደግሞ ሁሉንም በጊዜው መጠቀም ነው። አላህ አዛኝ ስለሆነ እኮ ለእያንዳንዱ ሐቅ እንድንሰጥ ነው። ሰላት በፕሮግራም አደረገልን። 5 አውቃት ሰላት ዙሁር አለ፣ አስር፣ ወደ መግሪብ፣ ኢሻ፣ ሱቢ በአንዴ አላደረገው። ሰዓቱን ከፋፈለልን ፕሮግራም እንድንማርበት ሐቅ እንድንወጣ። የራስም ሐቅ አለ፣ ነፍስህ የምታሳርፍበት አረፍም ብለህ ምን የምትልበት። አቡ ደርዳ በጣም ዒባዳ ያበዛ ነበር። እሙ ደርዳን ሰልማኑል ፋሪሲ አያት፣ ጉስቁል ብላ ምን ሆነሽ ነው አላት። ወንድም አቡ ደርዳ እኮ ለኛ ሀጃ የለውም። ምን ነው? ኧረ ሀጃ የለውም በቃ እሱ ለኛ። ልክ ሲመጣ ብላ ሲባል ጾመኛ ነኝ አለ። ካልበላ ሌሊት ላይ ሊሰግድ ሲነሳ አቡ ደርዳና ሰልማኑል ፋሪሲ ነብዩ ሰለላሁ ዐለይሂ ወሰለም ወንድማማቻቸው አድርጓቸዋል። አቡ ደርዳ የመዲና ሰው ነው፣ ሰልማን ከመካ ሙሃጅሩ ነው የመጣ ነው። ወንድማማች አድርጓቸው ነበርና እዛው አብረው ይኖራል። ልክ ሲያየው ለሊን ደስታሲ ተነስ፣ ገና ነው፣ ተኛ፣ ሰዓቱ አልደረሰም። አሁንም ሲነሳ ቆይ ገና ነው። ልክ የሌሊቱ 1/3 ሲደርስ አሁን ሰዓት ደርሷል፣ ስገዳ ነው። ከዛ ምን አለው? ለአላህ ሐቅ አለው፣ አላህ የምትገዛበት የራሱ ጊዜ ወቅት አለው። ለነፍስ ሐቅ አላት፣ ነፍስን የምታሳርፍበት። ለቤተሰቦችም ሐቅ አላቸው፣ ለልጆች ለሚስት ሐቃቸውን ተወጣ። ለእያንዳንዱ ሐቁን ስጥ። አሃ ለና አቡ ደርዳ ዛሬ እኮ ሰልማን እንደዚህ ጉድ ሰራኝ ብሎ ለነብዩ ሰለላሁ ዐለይሂ ወሰለም ሄዶ ነገራቸው። ነብዩ ምን አሉ? ሰለላሁ ዐለይሂ ወሰለም ሰደቀ ሰልማን፣ ሰልማን እውነት ብለዋል። ለሚስትም ሐቅ አላት፣ ሐቋን ተወጣ። እሷ የምታስደስትበት ከእሷ ጋር የምትጫወትበት። ለነፍስም ሐቅ አለ፣ የምታርፍበት፣ የምትበላበት፣ የምትጠጣበት። ለልጆች ለአላህ። እኛ ግን ዛሬ አላህ ይሁነን አላህ ይሁነን አሚን በሏ። በቃ አላህን ሐቅ ረስተነው ሙሉ ለሙሉ ትተነው በዱንያው ብቻ ነው የተዋጥነው። ላ የአላህን ሐቅ ንስጥ፣ አላህን ሁሌ መገዛት ማምለክ። ይሄን እናድርግ። የመጨረሻ ፕሮግራም ማቀርበው 2 ነጥቦች አሉ ስተቶችን ስለመለከት። አንደኛው ከስሁር ጋር በተመለከተ ነው። ስሁር በረካ ነው። ተሰሐሩ ፈኢነ ፊ ሰሁሪ በረካ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስሁርን ተጠቀሙ፣ ስሁር ውስጥ በረካ አለ ዋሉ ነብዩ ሰለላሁ ዐለይሂ ወሰለም። በእኛና በሌሎቹ አሉ ፈስሉ ማ በይነ ሲያሚና ወሲያሚ አህሊል ኪታብ አከለቱ ሰሐር። በእኛና በአህለል ኪታቦች መካከል ያለው ጾም ልዩነት አለ። እነሱም ይጾማሉ፣ እኛም እንጾማለን። ሌሊት መብላት ነው፣ ስሁርን መጠቀም ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በረካ አለው። እኔ አልችልም ያለ እንኳን ሰው ስበላ የሆነች ነገር ይሰማኛል ያመኛል ያለ እንኳን አንድ ኩባያ ውሃ እንኳን ቢሆን ይጠጣ። ወይም ደግሞ ኒዕማ ሰሁር የተባለው ደግሞ ተምር ተብላለች፣ ተምርንም መጠቀም። በሌላ ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ኡመቶቼ ከኸይር ነገር ከመሆን አይወገዱ ስሁሩን እስካዘገዩና ኢፍጣርን ደግሞ እስካስቸኮሉ ድረስ። እኛ ጋር ደግሞ አጀር የምናገኝ ይመስላል። አንዳንዱ ቆይ አንድ 10 ደቂቃ ልጨምር ይላል። አዛን እያለ እየሰማ ቆይ አጀር አይገኝም። በዚህ ማመፅ እንደውም የነብዩ ሰለላሁ ዐለይሂ ወሰለም መንገድ ሙኻለፋ መሆኑ። ልክ አዛን ሲል ምን ማድረግ ነው? ማፍጠር። ስታፈጥሩ ስታቸኩል ማለት ልክ አዛን ሲል ማፍጠር፣ ስሁርን ማዘግየት። ሱቢ ሊቀረበ አካባቢ ሰዓት ላይ ማለት ነው 30 ደቂቃ ምናምን ዛቢው ይጠቀሙ ኸይር ነው። ለምን አንዳንዱ ቀደም ብሎ 7 ሰዓት ይጠቀምና ይተኛል። በዛው ምን ያመልጣል? ሱቢ ያመልጣል። ከዛ 1 ሰዓት 2 ሰዓት ይነሳል። ባልባሌ ነገር ሌሊቱን አናሳልፍ ወንድሞች። ሌላው የረሳሁት ረመዳን ወላሂ ከተጠቀምንበት ከተለያዩ ሱሶች ያቅበናል። በአንድ ጥናት ላይ ምን ይላል? 21 ቀን አልባሌ ከተባለ ነገር የራቀ ሰው ከዛ በኋላ ያን ነገር ለመላቀቅ ትልቅ ፍርሳ እድል አለው። ረመዳን ደግሞ ስንት ቀን ነው? 30 ወይ 29 ቀን። ያንን አላህ ወፍቆን ከረክ ሱስ ከተባሉ ነገሮች ከመጥፎ ነገሮች የራቀ ሰው ከዛ ዱዓ እያደረገን ያ ረብ እያለ ያን አካባቢ መጥፎ ሰዎችን ቦታ እዛ አካባቢ ከሚወሰውስ ነገር ቦታ እየራቀ ከመጣ ሐቂቀተን የሚለወጥበት ወር ነው ረመዳን። ረመዳን መስጊድ ስንገባ ጥቅም አለው። አካባቢያችን ተንስሎጣም ጥቅም አለው። መስጊድ ስንገባ ሷሊዎችን እናገኛለን። ጥሩ ወንድሞችን ታገኛለህ። ከነሱ ጋር ጓደኛ ትሆናለህ። ኸይር ነገር ትይዛለህ። እዛ ምትውላቸው የነበር ሰዎች ምትወያቸው የነበርካቸው ሰዎች ስንውላቸው የነበራቸው ሰዎች መጥፎ ሰዎችን ርቀን እንድንመጣ ያረጋል ማለት ነው።
እኛ ግን አላህ ይዘንልን ጓደኞቻችን ቃል እንገባለን ቆይ እሺ እንዲህ ያከክንም ከወር በኋላ እንገናኝ አንበል በአላህ በቃ አላህ ፍቋል ሷሊ ሰዎች ጋር ገናኝቷል ሷሊ ዘንድ ተቀመጥ ነብዩ ሰለላሁ ዐለይሂ ወሰለም ከሷሊ ሰው የተቀመጠና ከመጥፎ ሰው የተቀመጠ ምሳሌው ሲጠቅሱ ከሷሊ ሰው የተቀመጠ ሰው ሽቶ እንደሚሸሰው ጋር ነው ሽቶ የሚሸሰው ጋር የተቀመጠ ወይ ሀዲያ ይሰጠዋል ይቀበዋል ወይም ጥሩ ሽታ ይሸተዋል አለዛ አቅም ያለው ከሆነ የተቀመጠው ሰው ገዝቶ ይጠቀማል በሶስቱም አጋጣሚ መልካም ነገር ያገኛል ያገኛል ከመጥፎ ሰው ጋር የተቀመጠስ ወና ፋል አይደለ ቢላ የሚወርዱ አሉ እንደዚህ እየነፉ የዛኔ እንዲህ ሲነፋ እሳቱ ይመጣል መጥፎ ሽታ ወይ እሳቱ ተፈናጥሮ ይመጣና ልብስን ምን ያደርጋል ያቃጥላል ኪሳራ ነው ከመጥፎ ሰው መቀመጥና ከጥሩ ሰው መቀመጥ በዚህ ምሳሌ ነብዩ አመጡት ስለዚህ መስጊድ ስመጣ ሷሊዎችን ታገኛለህ መልካም ሰዎችን ታገኛለህ በዚያው አጋጣሚ መስጊድ የሚመጡትን ረመዳን ላይ እንግዳው ነው የሚመጡትን እኛ ምን እንከባከብ በምን አብሽር ብለን እንጂ የሆነ እኛን ራሳችንን ላይ ሰቅለን የረመዳን ባሪያ አትበል ወላሂ አንበል እንጠንቀቅ እኛ አወል ሰልፈነን አይደል አላህ ከፈለገኛን አውጥቶ ኋላ ያረግና እነዚህ ሰዎች ፊት ያመጣል ማንንም ዋስትና የለው ስለዚህ በመልካም መልኩ አብሽሩ ብለን እንከባከብ ስራ እንስጣቸው ተምርም እንዲያድሉ መስጊድ ላይ እንዲካደሙ በቃ የኔነት ስሜት እንዲሰማቸው እናድርግ ውሃውንም እንዲያድሉ እናድርግ